የለውም ብለን ባይዘዌ ኢየሱስ ክርስቶስ በተሰቀለበት ቀን መስቀል ላይ መጥተህ ብታየው መልክ የለውም። መልክ ያጣው ላንተ ነው። መልክ ያጣው ለናንተ ነው። በአይሁዳውያን ሕግ ላይ በመስቀል የሚሰቀል እርግማናም ሰው ተብሎ ይጠራል። በሮማውያን ሰው ላይ ትልቅ ወንጀለኛ ነው። በግሪክ ሰዎች ላይ ግን ትልቅ ሞኝነት ነው። ኢየሱስ ክርስቶስ በመስቀል ላይ እንዲውል ያደረገው የተከፈለልን ዋጋ ቀለል አድርገህ አትየው። ከድቅድቅ ጨለማ ወደ መደነቅ ብርሃን እንድትወጣ የረዳይ እግዚአብሔር የሚወደውን አንድያ ልጅን ወደዚህ ምድር ስለላከው ነው። ሞት የሚቆመው በሞት ስለሆነ በአዳም በኩል የመጣውን ሞትን በሞት እንዲያስቆም በልጁ በኩል ደግሞ ሞትን ልኳል። ስለዚህ ዛሬ የምናገራችሁ ኢየሱስ ክርስቶስ ትላንትናም ዛሬም ነገም ለዘላለም ያው ነው ይላል ዕብራውያን ጻፊ ጳውሎስ ምዕራፍ 13 ከቁጥር 8 ላይ። ስለዚህ ዛሬ እንንገራችሁ፣ በተለያየ መንገድ ከዚህ ከእግዚአብሔር መንግስት የራቃችሁ ስጋ የገፏችሁ በተለያየ ሱስ ውስጥ ያላችሁ ትዕቢት መስሏችሁ መንገድ ለቃችሁ የዘለላችሁ የወደቃችሁ የሆነ ጭሻ ስር ያላችሁ ጌታ ይወዳችኋል። የምህረት ደጆቹ ክፍት ናቸው። ኖ ይላችኋል። ኢየሱስ ያድናል። አሜን። ማነው ከኔ ጋር አንድ ሰው ኢየሱስ ያድናል ብሎ? ኢየሱስ ያድናል። በሮሜ ሰዎች ምዕራፍ 10 ከቁጥር 9 ላይ የእግዚአብሔር ቃል እንዲህ ይላል፣ ኢየሱስ ጌታ እንደሆነ በአፊ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልቢ ብታምን ምን ትሆናለህ? ትድናለህ። ከእግዚአብሔር ጋር ህብረትን የምታደርገው ኢየሱስን አምነህ ስትድን ብቻ ነው። መቶ መንገድ ሊኖር